የሚለካው የከተማዋን ውበት በማስጠበቅ ብቻ አይደለም። ዋናው መገለጫው ዜጎች በማህበራዊ ኢኮኖሚያዊ ጉዳዮች ምን ያህል ተጠቃሚ እንደሆኑ ነው። በአዲስ አበባ እየተተገበረ ያለው 10ኛው መዋቅራዊ ፕላን ሰው ተኮር የቤቶች ግንባታን እውን በማድረግ የዜጎችን ተጠቃሚነትም እያስመሰከረ ነው። ከዚህ ቀደም በጎዳናዎች ላይ በሸራ ይኖሩ የነበሩ ዜጎችም አሁን የፕላኑ ተጠቃሚዎች ሆነው ከከተማዋ ጋር አብረው እየተለወጡ ነው። ያነሱ ጥያቄ እንደውም የልጆችን ጥያቄ ነው፣ ኑሮ ሳይሆን የልጆች ጥያቄ ነው መመለስ የሚከብደው። እንዴት ነው እንደዚህ ውስጥ የምንኖረው? እንደ ጓደኞቼ እኮ ሸራ ውስጥ ነው እንደ የምትኖር ያሉ ትምህርት ቤት ስትመጣ ማለት ነው። እንደ እዚህ ሸራ ውስጥ ነው እንደ የምትኖር እኮ እያሉ ነው ማየ ሸራ ውስጥ የምትኖር ነው የምትባለው። ግን እግዚአብሔር ይመስገን ላይ ሰጡን ሁሉ ይችላሉ ብዬ ነበር እኔ ከማማሩ አንፃር፣ ግን ይሰጡናል እንደ ምናምን ብዬ ነበር እስከ ትናንትና ድረስ ማለት ነው። ቪዲዮ ሲሰጣን ዛሬ ስንገባ ነው ያልኩት እኔ ተማመንኩት ማለት ነው። ለምን ከማማሩ አንፃርና ከምትኖርበት አንፃር ስታስበው ያው ዳውን ምንም ሳታወጣ እንደ ተሰርተ ግባ ስትባል መቼም ያላየው ነገር ትንሽ ያደናገራል። በፊት የምኖርበት ህይወት በጣም አሰልችና በጣም የሚያስጠላ ነበር የምኖረው። ምክንያቱም ሽንት ቤት በላይ ላይ ይሄድ ነበር፣ ቱቦ በላይ ላይ የሚሄደው፣ ዝናብ ከላይ ላይ ነበር የሚወርደው እና ከዛ ላይ ደግሞ በጣም ትንሽዬ ከመሆኑ የተነሳ እንደዚህ መንቀሳቀስ እንኳን አልችልም ነበር እና ውጭ እንኳን ሁኜ ለሆነ ነገር ወጥቼ እንኳን እቃዎች ስለሚበላሹብኝ ዝናብ በጣም ከመውረዱ የተነሳ በጣም ነበር የምሳቀቀው። አሁን እዚህ ላይ ምን ይሆን አሁን ዶክመንቴን እንኳን ያሉኝ እነሱን እንኳን ማስቀምጥበት ቦታ አልነበረኝም እና ሽንት ቤቱ በጣም ከመውረዱ የተነሳ ሳይነስ ራሱ በጣም ተቸግሬ ነበር እና በጣም ተስፋ በመቁረጥ ላይ ነበር የምኖረው ማለት ነው። አሁን ይሄ ቤት ተገንብቶ ሳይው ቃላት ያጥረኛል ለኔ ማለት ነው። ህልም ነው የሚመስለኝ እንጂ እውነት አይመስለኝም። ምክንያቱም እየመጣው እየተገነባ ያያዩት ራሱ እውነት ሁሉ አይመስለኝም ራሱ የምንወርበትን ህይወት ስለማውቀው ማለት ነውና አሁን እንደዚህ ተገንብቶ ሳይው በቃ እንጃ በጣም ተደሰትኩት። በጣም ነው ደስ ያለኝ። በቃ ደስታዬ ከመጠን በላይ ነው። ምክንያቱም አስቤው ማላቅም እንደዚህ አይነት ህይወት እኖራለሁ ብዬ ተስፋ በመቁረጥ ነው እንጂ ምኖረው ነበር እንደዚህ ያኖራሉ ብዬ አስቤ ማላቅም ነበር።